አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች በቅድሚያ እንኳን በደህና መጣችሁ። ይህ የያሲን መሐመድ የኑራ ልጅ የዩቲዩብ ቻናል ነው። በዚህ ቻናላችን ውስጥ የተለያዩ የበሽታ አይነቶች መንስኤዎችና መፍትሄያቸውን ከመጻሕፍቶች ከመጽሔቶችና ጥሩ የጤና ዌብሳይቶች ላይ ያገኙዋቸውን እናንተን ይጠቅማሉ ያስተምራሉ ብዬ ያሰብኳቸውን ነገሮች በሙሉ ይዤ መጥቻለሁ። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ላይክ እና ኮሜንት እንዲሁም ለሌሎች እንዲደርስ ሼር እንድታደርጉልኝ በክብር እጋብዛችኋለሁ። የጀርባ ህመም መነሻው ምን እንደሆነ በውል ሳያውቁት በጀርባ ህመም ተሰቃይተዋል። የጀርባ ህመም በአደጋ ብቻ ላይ ይከሰት ይችላል። ያቀማመጥ ሁኔታ፣ የሚጠቀሙት ጫማ፣ ከመጠን ያለፈ ውፍረትና ከባድ ነገሮችን ማንሳት የላይኛውና ታችኛው ጀርባ ህመም ያስከትላል። በሴቶችና ወንዶች ላይ የጀርባ ህመም የሚያስከትሉ መነሻ ምክንያቶችን በዝርዝር እንመለከታቸዋለን። አንደኛ፣ የቢሮ ወንበር። የቢሮ ወንበሮ ለጀርባ ህመም ከፍተኛ አስተዋጽኦ ያደርጋሉ። ሲቀመጡ ጎበጥ የሚሉ ከሆነ ጀርባው ላይ ጫና ያደርጉበታል። አከርካሪ ሊጋመንታችን ከአቅም በላይ ይለጠጥና ዲስካችን የጀርባ አጥንታችን እንዲወጠር ያደርጋል። ከጊዜ ብዛት የጀርባ አጥንታችንን በመጉዳት ለጀርባ ህመም ይዳርገናል። ሁለተኛ፣ የሚያደርጉት ጫማ። ጫማ ለጀርባው ጤንነት ከፍተኛ ሚና ይጫወታል። የማይገባ ትክክል ያልሆነ ጫማ አቋሙን በማዛባት ማዕከላዊ የግራቪቲ ቦታን ያዛባል። ይህም በታችኛው የጀርባ ክፍሎ ላይ ህመም ይፈጥራል። ሶስተኛ፣ የሚተኙበት ፍራሽ። የሳሳ ፍራሽ መጠቀም የታችኛውን የጀርባ ክፍል እንዲሰምጥ ያደርጋል። በተጨማሪም የአከርካሪ አጥንቶችን እንዲዛቡ በማድረግ በጡንቻዎች እና የአከርካሪ መገጣጠሚያዎች ላይ ውጥረት ይፈጥራል። አራተኛ፣ የጀርባ ፖርሳ። የሚይዙት የጀርባ ፖርሳ ትልቅ ከሆነ ብዙ ዕቃዎችን የመያዝ ዕድል ይኖረዎታል። ተጨማሪ ሸክም በጀርባው ላይ መጫን ትልቁ የጀርባ ህመም ምክንያት ነው። በአንድ በኩል ያለው የሰውነት ክፍሎ ላይ ሸክም መጨመር የአከርካሪ አጥንቶች እንዲጎብጡ በማድረግ የጀርባ ህመም እንዲከሰት ያደርጋል። አምስተኛ፣ በሆድ በኩል መተኛት። በሆድ በኩል ተደፍተው ሲተኙ በጀርባውና በአከርካሪ አጥንቶ ላይ ተጨማሪ ሸክም ይጨምራል። በአከርካሪ አጥንቶ ላይ ተጨማሪ ሸክም ጨመሩ ማለት ደግሞ የሙሉ ሰውነቱን ቅርጽ ያዛባዋል። ጭንቅላቶን ወደ ጎን ሲያዞሩት ደግሞ ጭንቅላቶን አከርካሪዎትን ከመደበኛ አቅጣጫዋ ውጪ አደረጉት ማለት ነው። ስድስተኛ፣ ትካሻ ወይም አንገት። ለረጅም ሰዓት አንገትን አዘንብሎ ደፍቶ መቆየት ወይም መጓዝ በትካሻዎቻችን መሃል ያሉትን ጡንቻዎች እንዲዝሉ በማድረግ የላይኛው ጀርባ ክፍልና የአንገት ህመምን ያስከትላል። ሰባተኛ፣ ላፕቶፕና ስማርት ስልኮች። በዓለም ላይ ያሉ ሰዎች ሁሉ በኤሌክትሮኒክስ መገልገያዎቻቸው ፍቅር ስለወደቁ በእነዚህ ሰዎች ላይ የጀርባ ህመም የተለመደ ነው። በስራ በተጠመድንበት ወቅትም ስልኮትን በትካሻውና በጆሮ መሃል በመያዝ ለረጅም ጊዜ ማውራት የአንገት ህመምን ያስከትላል። ስምንተኛ፣ ከመጠን ያለፈው ውፍረት። ከሌሎች በሽታዎች በተጨማሪ ከመጠን ያለፈው ውፍረት ለጀርባ ህመም መገጣጠሚያና ጡንቻዎች ህመም ያጋልጠናል። አብዛኞቹ በሚኖራቸው ውፍረት በዳሌና በታችኛው የጀርባ ክፍል ህመም ያጋጥማቸዋል። ዘጠነኛ፣ እግርን አጣምሮ መቀመጥ። እግሮን አጣምረው በሚቀመጡበት ጊዜ የአከርካሪ አጥንቶ ቀጥ ማለት ይሳነዋል። ይህም በዳሌ አካባቢ የሚገኙ ጡንቻዎች ከመጠን በላይ እንዲለጠጡ ያደርጋቸዋል። በተጨማሪም የደም ዝውውር በመስተጓጎሉ ምክንያት ቫሪኮስ ቬን ለተባለ በሽታ ያጋልጣል። አስረኛ፣ ሲጋራ ማጨስ። በሲጋራ ውስጥ ያለው ኒኮቲን ወይም ዲስክ የሚሄደውን የደም ዝውውር በመቀነስ የአከርካሪና ጎን አጥንት ችግር ያስከትላል። በተጨማሪም ካልሲየም በአግባቡ ከሰውነታችን ጋር እንዳይዋሃድ በማድረግ የአጥንት እድገትን ይገታል። በመሆኑም ሲጋራ የሚያጨሱ ሰዎች ከማያጨሱ ሰዎች በአንድ እጥፍ የጀርባ ህመም ችግር ያጋጥማቸዋል።